ሰላም ጤና ይስጥልን ክቡራን አድማጮቻችን፣ ሳሙኤታ ዘብሔርየም የተሰኘው መጽሐፍ ገጽ 53 ላይ አባብያ ዘብሔርየም በሚል ርዕስ የተጻፈውን አንቀጽ በክፍል 8 አዘጋጅተን ይዘንላችሁ ቀርበናል። ደራሲና አቅራቢ ተስፋሁን ጥላሁን። ከፕሮግራማችን ጋር መልካም ቆይታ እንዲውላችሁ እየተመኘን ወደ ዝግጅታችን እናመራለን። ከዶቢ መንደር አናት ተነስቶ ቁልቁል በተዘረጋው የጠጠር መንገድ ጫፍ ላይ ከሳጃ ወደ ጅማ የሚወስደውን አስፋልት መንገድ ተጋድሞ የጠጠር መንገዱን አላሳለፍም ያለ ይመስል ከልሎት ያልፋል። በማዶ የሚታየው የተቆራረጠ የአርሶ አደሩ መሬት በተለያዩ ሰብሎች ተሸፍኖ እንደ ነብር ቆዳ ተዥጎርጉሮ ይታያል። አባብያ ዘብሔርየም ወደ ታች በሚሄድበት አቅጣጫ ወደ ላይ እየመጡ ነበር። እርሳቸውን ሰላም ለማለት ፈጠን ብዬ እየሄድኩ እንደሆነ ሲያውቁ ፈጠን ብለው እየተራመዱ መጡና ጤና ይስጥልኝ እንደምን አለ የኔ ልጅ በማለት ከወገባቸው ዝቅ ብለው ሰላምታ ሰጡኝ። ሰው አካባቢነታቸው አግዝፎኝ ይሁን እኔ ውስጥ ሌላ አካል ያለ ያህል ሰውነት የከበደኝ። እርግጥም ሰውነት ከምንም በላይ ግዙፍ የሆነ ሰውነት በቁመት በቀለም በእድሜ ያለያም በሃይማኖት የማይለካ ግዙፍ መንፈስ ነው። ሰላምታ አሰጣጣቸው የሆነ ከባድ ኃላፊነት የጣለብኝ ያህል መላ ሰውነቴ አንዳች አስፈሪ ኃይል ወረረኝ። አብሮ ይስጥልን አሉና ከወገቢ ዝቅ በማለት እጄን ለሰላምታ እየዘረጋሁላቸው በሉኝታ የተሸማቀቀው መላ ሰውነቴ በምት እንዳለ ነው። በቀኝ እጃቸው እጄን ጨበጥ አደረጉና ቅፍ አድርገው ሳቡኝ። እንዴት ነው ሀገሩ ተመቸህ? ነፋሱስ? አከታትለው ጠየቁኝ። እንግድነቴን ባለፈው ቦር ተራራ ተገናኝተን አውርተን ስለነበር የመጣሁበትን ያውቃሉ። በጣም ተመችቶኛል። ነፋሱንም ለመድሁት። እርስዎ ጤናዋ ደህና ነዎት? ስል ከወገቤ ዝቅ እንዳልሁኝ እጅ ነስቼ ሰላምታ ሰጠው። አልሐምዱሊላህ ደህና ነኝ። ባለፈው እንዳየኸኝ መድኃኒት ለቅሜ መጣሁ። አሁን ያንን እያዘጋጀው ስለምጠቀም ምንም ነገር አይነካኝም። እድሜ ለአባቶቻችን ትልቅ ዕውቀት አውርሰውን አልፈዋል። አንተም እንግዳ ስሜት ሲሰማ ንገረኝ፣ አዘጋጅቼ እሰጥሃለሁ። ሆስፒታል ሄደህ ገንዘብ ማክሰር አያስፈልግም። ሸላ ሰሪ በገል ይበላል ሆነና ተረቱ። ይህንን የመሰለ ልምድ ትተን በነጭ መድኃኒት ገንዘባችን የምናጠፋ አጥፍተንም የማንድን ብዙዎች ነን። እናም ልጅ ከአባቴ የወረስከውን ወግና ባህል ቸል አትበል፣ ይልቁንም ለትውልድ አስተላልፍ። ነጮች በሚሰሩት ብርቅርቅ ነገር አትገረም። አባቶቻችን ከዚያ በላይ የሰሩት ብዙ ድንቅ ነገር አለና። አክሱምና ላሊበላን ተመልከት። የአባቶቻችን የእጅ ስራዎች ሆነው ለዘመናት ታሪክን ይመሰክራሉ። እኛ እኮ የራሳችን ቋንቋና ፊደል ያለን ኃያል ሆነን ያነስን ህዝቦች ነን። አባቶቻችን ፊደል ቀርጸው ቢያቆዩን በዘር ተከፋፈልና ፊደላችንን ለአንድ ወገን ሰጥተን አብዛኞቻችን በባዕድ ፊደል እንጠቀማለን። ይኸውልህ ልጅ ቆመህ ነጮችን ባደነቀ ቁጥር ያንተን ማንነት ጥለህ የባዕዳን ማንነት በውስጥ በማስረጽ ነጭ አምላኪ ትሆናለህ። እናም አደራ የምልህ አውሮፓውያኑ ዘንድ በሚሰሩ የቴክኖሎጂ ጋጋታ ልብ ሳይሰረቅ የአባቶቻችንን ጥበብ ያዝና በፊደሉ አንተነትህን ጻፍበት። በስልጣኔው ትናንትናን እያሳየ ዛሬን ኑርበት። በወግ በባህሉ ማንነትህን አሳይበት። በአባቶቻችን ማንነት እየማልህ ዛሬን በመሻገር ነገን ታምር ስራ በማለት በረጅሙ ተንፍሰው ትኩር ብለው ተመለከቱኝ። እንደተገናኘን በነገር ጠመድሁ አይደል በማለት ቀጠል አድርገው ከላይ ወደ ታች ስትወርድ እየተከዝህ ትመስላለህ። ምን ነው ቤተሰብ ናፈቁህ? አሉና ሳቅ ብለው እጃቸውን ትከሻዬ ላይ ጣል እንዳደረጉ ቁልቁል ተመለከቱኝ። አይ አልተከስኩም፣ አካባቢውን እየቃኘሁ ነበር አልሁና አሰፋውን ለመመለስ ያህል ሳቅ አልሁ። በጎ ፈቃደኛ አስተባባሪ በመሆኔ ብዙ ኃላፊነቶች ነበሩብኝ።
አካባቢውን በመቃኘት ያሉ የማህበረሰቡ ችግሮችን መለየትና መፍትሄ ሀሳብ ማመንጨት የተሰጠኝ ተልዕኮ ነው። ሌላው ደግሞ ሚስጥራዊ ኮዱን በእጄ የማስገባት ህልሜን ላሳካ የምችለው በሚሄድበት አካባቢ ሁሉ ነገሮችን በደንብ በማጤን መመርመርና የኮዱን ሚስጥር በቦታው ማግኘት ዋና ዓላማዬ ነበር። ጎበዝ ልጅ! አንተን ባየው ቁጥር ልጅን ያገኘው ያህል ነው የሚሰማኝ። ጥሩ ስብዕና ያለ ልጅ ነህ። ስብዕና የቅንነት፣ ያለመስገብገብነት፣ የመረዳት፣ የጽኑ አቋም፣ የድፍረት፣ የታማኝነትና ሰው የማክበር ድምር ነው። ስብዕና ራስን በመቆጣጠር መረጋጋት ነው። ስብዕና ደደብነት የሌለበት ዝንፍ የማይል በራስ መተማመን ነው። ስብዕና ትህትናና መልካም ባህሪ በርካታ ጥቃቅን መስዋዕቶችን እንደሚያስከፍል ማወቅ ነው። ስብዕና ካለፉት ስህተቶች በመማር ዛሬን ያለ ስህተት ለመስራት ነው። ስብዕና የተመረጠ ቃል፣ የደግነት ገጽታ እንዲሁም መልካም ፈገግታ ነው። እናም ልጄ ይህንን ሁሉ ከአንተ ላይ እንደማላጣው አንተም እንደምትኖረው አልጠራጠርም በማለት ጸጥ ብለው ቆዩና በረጅሙ ተንፍሰው አያክልህና አንተን የሚያክል የአንተን አይነት ስብዕና ያለው ጎረምሳ ልጅ ነበር። እንዲህ በቶሎ ጥሎኝ ሊሄድ ለአፈሩ ብሎት ሁሉ ነገር የተሟላለት ነበር። ደግነት፣ ርኅሩህነት፣ ወንድነት፣ ታታሪነት ሁሉም ሀብቱ የሆነ ጎበዝ ልጅ ነበር። ዳሩ ባጭሩ ቀረ እንጂ በማለት በሀሳብ ጭልጥ ብለው ቆዩና ባዶ ላይ የፈጠጠ አይናቸውን ርግብ አድርገው ከሀሳብ በመመለስ ልጄ አንዳንዴ ትክክለኛ ነኝ ብለህ የወሰነው ውሳኔ ስህተት ሊሆን ይችላል። በዚህ ጊዜ ብቻህን ሆነህ አትወስን። በአንተ ውሳኔ የተዛባች ጥቂት ጉዳይ ሌሎችም መጥፊያ ልትሆን ትችላለችና ተጠንቀቅ። ያንተን የሆነ ሰዎችን በውሳኔ ውስጥ አስገባቸው አሉና ትኩር ብለው ሲመለከቱኝ በተመስጦ ውስጥ ገብቼ እያዳመጥኩ ስለነበር ቀጣይ የሚናገሩትን በጉጉት እየጠበቅኩ ዝም እየተመለከቷቸው የኔን በተመስጦ መግባት ሲገነዘቡ ሁኔታዬን እያጤኑ ዝም አሉ። እኔም ጀምረው ያቆሙትን ታሪክና ምክር ስለሳበኝ ቀበል አደረግኩና ግን ልጆ ምኖ የሞተው ስለ ጥያቄን ቀጠሉ። የተናገሩት ንግግር በልጃቸው ሞት ጋር የሚገናኝ ስለመሰለኝ ስለ ታሪኩ ለመስማት ጉጉት አድሮብኛል። ሰላም ጤና ይስጥልን ክቡራና ክቡራት ተከታታዮቻችን፣ ቀጣይ በሚቀጥለው ይዤላችሁ ቀርባለሁ። እስከዛው መልካም ሳምንት። ጤና ይስጥልን።